አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ሆባይብ ዛሬ እንደተለመደው በአዲስ ቪዲዮ የወርቅን ዋጋ የምነግራችሁ ይሆናል። ቪዲዮውን ከወደዳችሁት እንደተለመደው ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። በመጀመሪያ ወርቅ ከሰው ላይ የምትገዙ ልጆች እባካችሁ ወርቁን ቼክ ሳታደርጉ ወርቅ ቤት ወስዳችሁ ቼክ ሳታደርጉ እንዳትገዙ በፍጹም ማለት ነው። ምክንያቱም የሚገዛውም ሰው ሻጩም አብራችሁ ከሄዳችሁ በዋጋ ተስማምታችሁ ወርቁን የግድ ቼክ ማስደረግ አለባችሁ። 21 ካራንት ነው፣ እንዲሁም ወርቅነቱን ትክክለኛ ወርቅ ነው አይደለም የሚለውን ቼክ አስደርጋችሁ ግዙ ማለት ነው። ምክንያቱም መቼም በአሁን ሰዓት ላይ አሁን ባለንበት ሰዓት ላይ ይሸወዳል ብዬ የማስበው የለም። ምክንያቱም እኔ ለራሴ አንድ ሰው ወርቅ ይዞ መጥቶ ግዢ ቢለኝ ወርቁን ምንም ያክል በወደውም ዋጋው ራሱ ርካሽም ቢሆን ምሳሌ ቸግሮኝ ነው እንዲህ ነው ብሎ ርካሽ እንኳ ቢሆን ዝም ብዬ ገንዘቤን አውጥቼ አልሰጥም። ለምን ወርቅ ቤት ወስጄ አሳይቼ ነው ጥራቱን እንዲሁም ደግሞ ስንት ግራም እንደሆነ እና ወዶችዬ ጥንቃቄ እንድታደርጉ ነው በመጀመሪያ ይሄንን የነገርኳችሁ። ከዛ በመቀጠል ግን ዛሬ ቀኑ እንደምናውቀው ሮብ ነው፣ ኦገስት 6 2026 በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 512 ሪያል ከ75 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 450 ሪያል እየተሸጠ ይገኛል ማለት ነው። 1 ግራም ያለ ደሪባ ያለ መስነያ በጣም ጨምሯል ማለት ነው። ትናንትናና ዛሬ ጨምሯል። 22 ካራንት 1 ግራም ወርቅ 470 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 384 ሪያል ከ56 ሳንቲም እየተሸጠ ይገኛል ማለት ነው። ይሄ በሳዑዲ ያለው የወርቅ ዋጋ ነው። ልብ በሉ የነገርኳችሁ ያለ ደሪባ ያለ መስነያ ያለ መሀል መክሰብ ነው ማለት ነው። 24 ካራንት 1 ግራም ወርቅ በዱባይ 500 ድርሃም ከ45 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 460 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 438 ድርሃም ከ76 ሳንቲም እየተሸጠ ይገኛል። ውዶችዬ ዛሬ ጆርዳን 1 ግራም 24 ካራንት ወርቅ 96 ዲናር ከ86 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 88 ዲናር ከ78 ሳንቲም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 84 ዲናር ከ75 ሳንቲም እየተሸጠ ይገኛል። ይሄ በጆርዳን ያለው የወርቅ ዋጋ ሲሆን ባህሪን 1 ግራም 24 ካራንት 51 ዲናር ከ48 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 47 ዲናር ከ19 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 45 ዲናር በመሸጥ ላይ ይገኛል። ኳተር 1 ግራም 24 ካራንት ወርቅ 498 ሪያል ከ67 ሳንቲም እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 457 ሪያል ከ11 ሀላላ ወይንም ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 436 ሪያል ከ34 ሀላላ በመሸጥ ላይ ይገኛል ማለት ነው። እንዲሁም ኮይት ላይ 1 ግራም 24 ካራንት ወርቅ 42 ዲናር ከ16 ሳንቲም በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 38 ዲናር ከ64 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 36 ዲናር ከ89 ሳንቲም በመሸጥ ላይ ይገኛል። ዛሬ አሜሪካን 1 ግራም 21 ካራንት ባህሬን 120 ዶላር እየተሸጠ ይገኛል ማለት ነው። እንግዲህ ባለፈ 114 ዶላር ነበረ። ምን ያክል እንደጨመረ እሰቡት። ስለዚህ ውዶችዬ ካናዳ 1 ግራም 21 ካራንት ባህሬን 167 ዶላር ከ37 ሳንቲም በመሸጥ ላይ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሬን 169 ዶላር ከ76 ሳንቲም እየተሸጠ ይገኛል ማለት ነው። የወርቅ ዋጋ በጣም ጨምሯል ሀባይብ። ባለፈ እንግዲህ ከ2 ቀን በፊት ማለት ነው ይችን ትናንትናና ዛሬ ብቻ ነው የጨመረው ወርቅ። ለምን ሰሞኑን በጣም ቀንሶ ነበር ማለት ነው። ስንት እንደገባ ያው የምትከታተሉ ልጆች ታውቃላችሁ። 1 ግራም
420 425 430 እያለ አሁን ደግሞ ያው እንደምታዩት 450 ሪያል ሳዑዲ እንኳ ገብቷል ማለት ነው የግራሙ ዋጋ። እና ወዶቼ ቀነስ ሲያደርግ ብትገዙ ለእናንተ ይጠቅማል። ሲጨምር ደግሞ ያው ጨመረብን እያላችሁ የምትጠባበቁ ትናደዳላችሁ ማለት ነው። ስለዚህ ውዶችዬ ገዝቶ መነደም ይሻላል ብዬ ነው የማስበው እንደራሴ አስተሳሰብ። ከዛ በመቀጠል ግን እውነቴን ነው የምላችሁ፣ አሁንም በድጋሚ የማስታውሳችሁ ነገር ወርቅ ማንኛውም ሰው ሊሆን ይችላል፣ ዩቲዩበርም ሊሆን ይችላል፣ ታዋቂ ቲክቶከርም ሊሆን ይችላል፣ ታዋቂ ፌስቡክ ላይ የሚሰራ ሰውም ሊሆን ይችላል፣ እኔም ብሆን ማለት ነው። ማንኛውንም ሰው ኦንላይን በቃ ስትገዙ እንዳልኳችሁ ነው። በቃ ምሳሌ እኔ ይዤላችሁ መጣሁ። የራሴ ወርቅ ነው ግዙኝ ያልኳችሁ አይደል? በዋጋ ከተስማማን እኔ በጠራሁት ዋጋ እናንተ ከወደዳችሁትና ወርቁን በዋጋውም ከተስማማችሁ ቀጥታ ምንድነው የምናደርገው ያለባችሁ ማለት ነው። እኔም እናንተም ወርቅ ቤት እንሄድና ወርቁን መጀመሪያ እናሳያለን፣ ጥራቱን ማለት ነው። ደረጃ አለው ብያችኋለሁ። ጥራቱን እናሳያለን። ከዛ ደግሞ ስንት ግራም ነው እኔ ስለነገርኳችሁ ብቻ ሳይሆን ግራሙንም ማየት ማወቅ አለባችሁ ማለት ነው። በዛ ላይ ደግሞ ጥራቱን 21 ነው ብላችሁ ምሳሌ ያ ወርቅ 18ም ሊሆን ይችላል። እኔ ስላልኳችሁ ብቻ እናንተ እኔን ብቻ አምናችሁ መግዛት የለባችሁም ማለት ነው። ይሄን እምላችሁ ለምንድን ነው? ማንኛውም ሰው ታዋቂም ሆነ ታዋቂም አልሆነ ወርቅ ስትገዙ ከሰው ላይ እንደዛ ነው ማድረግ ያለባችሁ ማለት ነው። ሀባይ ይሄንን የግድ ማወቅ አለብን። ወርቅ ቤትም ስንሄድ ወርቁ ስላመረን ብቻ ሳይሆን መግዛት ያለብን ግራሙ ይሄን ትጠይቃላችሁ አውቃለሁ ስንት ግራም እንደሆነ። አንዳንዶቹ ያው አይጠይቁም። ነገር ግን ደረጃውን ማወቅ አለባችሁ ማለት ነው። 21 እና 18 ዋጋው ይለያያል። ስትገዙ በደረጃ መግዛት አለባችሁ ማለት ነው ውዶችዬ።